ብልህ ልጅ። በአንድ ወቅት በፋሲል ግንብ አቅራቢያ የሚኖር ሁልጊዜ ደስተኛ ያልሆነና ስለ ሁሉም ነገር የሚያማርር አንድ ሽማግሌ ነበረ። ስለ ጤንነቱ፣ በዙሪያው ስላሉ ሰዎች፣ ስለ አየር ሁኔታው ሁልጊዜ ቅሬታ ያሰማል። ምንም ነገር የሚያስደስተው አይመስልም። ኡፍ! ዛሬ ለምን ፀሐያማ ሆነ? አለ አማራሩ ሽማግሌ። ይህን ሲል እየሰማው የነበረው ጎረቤቱ አመስጋኝ መሆን አለብህ፣ ፀሐይ የወጣችው እኮ ከብዙ ከባድ የዝናብ ቀናት በኋላ ነው አለው። በማግስቱ ሽማግሌው ከዛፍ ስር ተቀምጦ ምን ያህል ደካማ እንደሆነ አጉረመረመ። ተመልከት ቀጫጭን እጆቼን፣ ብችል እንደ በፊቱ ጠንካራ ብሆን እመኛለሁ አለው ለጎረቤቱ። ጎረቤቱም የዕለት ተዕለት ስራም መስራት ውሃ እንኳን በራሳቸው መጠጣት የማይችሉ ሰዎች አሉ፣ አመስጋኝ ሁን አለው። ሽማግሌውም ሂድ አንተ ሞኝ፣ ምክር አያስፈልገኝም አለው። እናም አዛውንቱ በየዕለቱ በተለያየ ነገር ያጉረመርማል። በአንድ ጥሩ ቀን አንድ ብልህ ልጅ አዛውንቱን ጎበኘ። ከዛም ለምን ሁሌ ደስተኛ እንደማይሆን ጠየቀው። ሽማግሌውም የምደሰትበት ምንም ነገር የለኝም አለ። ብልሁ ልጅ ለአፍታ አሰበና ጌታዬ፣ አንድ ነገር ላሳይ ፍቀድልኝ፣ እኔን ምን እንደሚያስደስተኝ እንይ አለውና በአቅራቢያው ወደሚገኝ መናፈሻ አመሩ። በአንድ አግዳሚ ወንበር ላይ አንድ ላይ ተቀመጡ። ሽማግሌው አይኖቹን እንዲጨፍን በረጅሙ እንዲተነፍስና ስላለው ነገር ሁሉ እንዲያስብ ጠየቀው። ሽማግሌውም እያመነታ እሺ አለና ማሰብ ጀመረ። ስለ ቤተሰቡ፣ ስለ ቤቱ እና ስለ ጓደኞቹ አሰበ። በጠረጴዛ ላይ ያለውን ምግብ፣ መጠጥ አሰበ። ስለ ፀሐይና ስለ ከዋክብት እንዲሁም ስለ ተፈጥሮ ውበት አሰበ። ሽማግሌው አይኖቹን ሲከፍት ዓለምን በተለየ ብርሃን አየ። ከዚህ በፊት ተሰምቶት የማያውቀው የምስጋናና የደስታ ስሜት ተሰማው። ኦህ! ለረጅም ጊዜ እንዲህ አይነት ጥሩ ስሜት ተሰምቶኝ አያውቅም አለ። አየህ፣ ለማመስገን ብዙ ነገር አለ፣ ምክንያቱም ሁሉም የአመለካከት ጉዳይ ነው አለ ብልሁ ልጅ። አመሰግናለሁ፣ አንተ ለኔ በጣም ደግ ሆነሃል አለ ሽማግሌው። አመስጋኝ ባለመሆኑ በጣም አፈረ። እናም አኗኗሩን ለመለወጥ ለራሱ ቃል ገባ። ከዚያን ቀን ጀምሮ በህይወቱ ውስጥ ያሉትን ጥቃቅን ነገሮች ማድነቅና ስላለው ነገር ሁሉ አመስጋኝ ሆነ። ኦህ! ዛሬ ፀሐይን ተመልከት ጎረቤቴ፣ በጣም ታምራለች አለ። ጊዜ እያለፈ ሲሄድ ሽማግሌው በጣም ደስተኛ ሆነ። ስለ ሁሉም ነገር ማማረሩን ተወ። ለእያንዳንዱ አዲስ ቀን አመስጋኝ ሆነ። ከዕለታት አንድ ቀን ብልሁ ልጅ ሰላም ጌታዬ፣ እንዴት ነህ አለው። ሽማግሌውም ልጄ ና ወደ እኔ፣ በምድር ላይ በጣም ደስተኛ ሰው እንደሆንኩ ይሰማኛል። በጣም አመሰግናለሁ፣ በጣም ደስተኛ ነኝ አለ። ከዚያም ቀን በኋላ ብልሁ ልጅ አዛውንቱን መጎብኘቱን ቀጠለ። አስደሳች ቀናትንም አብረው ማሳለፍን ቀጠሉ።